እንዴት ናችሁ? ነገሩን እኮ እሱ እንዳደረገ አስታውቀውበታል። ሰላም እንዴት ነሽ? አንተ ደግሞ ሰላም ማለት ነው ነበረብኝ ግን እጅን ዘረጋ ነው እንደጥሩ ሰው ሰላም ነው። ልጅ ከመለስ በኋላ ሰላም እንባባላለን። እንዴት ነህ? እንዴ አሁን እዛው ላይ ናቸው ልጅ ላይ ናቸው አይተዋላ ያለ ሲጀመር አካሆነ እንዴት ነው ሉሌ ጠፍቷል። መጥፋቱን ሰምተሃል? አልጠፋም። አንተ ጋር ነው እንዴ? አልጠፋም። እናንተ ጋር ነው እኮ እኛ እናውቃለን እናንተ ጋር እንደሆነ፣ ግን እንድትመልሱልን እንፈልጋለን። ለሷ የጠፋበት ለአንተ አልጠፋብህም። አንተ ደብቀው እንደሆነ እናውቃለን። ስለዚህ ልጄ መልስልኝም ሌላ አይደለም የመጣው ሲጀመር። አሁን አንቺ አይደለም ልጅ ዶሮ የጠፋብሽ ትመስያለሽ። አንተ እኮ ነው የጠፋብህ ማትመስለው። እኔ መጀመሪያ ጠፋብኝ አላልኩም። አንተ እኮ ነው የጠፋብህ ማትመስለው። ለነገሩ አንተ አልጠፋብህም። አንተ ጋር አይደለ ደብቀው አይደል ከኔ እኮ ቤት አይደል። አሁን እኔ ምንም ክርክርም አልፈልግም። ቤት እንዳለና እንደሌለ መተችክ ማድረግ ትችላለህ። ሲቀጥል ደግሞ ዛሬ ጠራው ለምንም ጭቅጭቅ ለምንም ክርክር አይደለም። አንተ እኛ ላይ በጣም አቅም እንዳለና ምንም እንደማናመጣ ነው አክት እያደረክ ያለው። ስለዚህ በህግ አግባብ ህግ ፊት አቅም እንዳለና ምንም እንደማያመጡም ለነሱ ታሳያቸዋለህ። ለአንተም ለሄርሜላም ለቡዜም የምጥራው ርቀት እንካ ተቀበለኝ። ነገ ሄደን እንነጋገራለን። ምንም አታመጡም አይደል ያልከው? ምንም እንደማናመጣና እናንተም እውነታችሁንም ይሁን ውሸታችሁንም እዛው እንነጋገራለን። ይሄንን ያዘው። ምን ያደርግልኛል? ምንድነው የመጥሪያ ተቀበላት። ሲጀመር ዴቭ አንተም ተስማምቼ ነው የመጣው። ሲጀመር ያደረክ መጥሪያውን ወረቀት በመጀመሪያ ያዘው። ከዛም ባለፈ ደግሞ ያደረከው ነገር በፍጹም ልክ ያልሆነ ነገር እናትን ከልጅ ነጥለ እንዴ አንተ ጭራሽ እኛ ከቤተሰብ ጋር ተነጋግረን ልጁን ሄደን እኮ ሩታ ልጁን ስጭን ሀያቶቹ ጋር ይደግ ስንላት እኮ ልጁ ካንተም ጭቅጭቅ ከሷም ጭቅጭቅ ድኖ በጤነኝነት አስተሳሰብ በጥሩ ሞራን እንዲያድግ ብለን ነው እንጂ እኮ አንተ የኛን ነገር ተጠቅመህ አንተ በዛ በእጃዙር ሄደ ልጁን ትቀበላታለህ እንዴ? ወይ ደግሞ ልጁን ትወስዳለህ ነው? ሲጀመር መስማት አድገና ነው። ምንድነው መረጋጋው? ለምን እረጋጋለሁ? ተረጋጋ መጀመሪያ። ይሄንን ልጅ ማን ወሰደው? ማን ወሰደው? አንተ ማን ወሰድከው? እኔ ቤት መጥቼ ስማኝ፣ አንተ ገብተህ እንደማትወስደው እኮ ባለው እርግጠኛ ነን። ግን ደግሞ ስማኝ፣ ይኸውልህ እኛ እኮ ምስክር አለ። አሁን ፖሊስ ጣቢያ እንሄዳለን። ከነ ምስክር ከነ ሁሉም ነገር እጃችን ላይ አለ እኮ። ስማኝ፣ ሩታ ቤት የምታግዛት ልጅ የራሷ ሰራተኛዋ አክስቴ ነኝ በሚል ሰበብ ገብታ ልጄን ሲጀመር ኤፍሬም ደግሞ አንተ ደግሞ ሲጀመር አይደለም አንተ እኔ እንዴት ነው አንተ በዚህ ሐሳብ እንደማልስማማልህ ስታውቅ ነው ከቡዜ ጋር ተመሳጥረ። ኦኬ ታዲያ ቡዜ ናት ቤት ሄደችው ነው እንግዲህ ያው ሰራተኛ ያለችው አክስት ብዬ ነው መታ የወሰደችው አለች። ስለዚህ ቡዜ ናት የወሰደችው ልጅ ያንተ ምጭ ከቡዜ ጋር ተነጋግራችሁ ነው በዚህ ሐሳብ እንደማልስማማ ስለምታውቁ እንዴ አንተ እንዴት ምን አይነት ሐሳብ ነው ሲጀመር? እንዴት እያሰብክ ነው? እንዴት ነው ልጁን ከናት የምትነጥለው? ምንም ልረጋጋ አልችልም። የሚያረጋጋ ነገር አይደለም ሄርሜላ። እዛው ፖሊስ ጣቢያ ሄደን እንረጋጋለን።